እንኳን ወደ English Kiwis በሰላም መጣችሁ. Welcome to English Quiz. Hello people. Today we have a new lesson for you guys. ዛሬ አዲስ ትምህርት ዘመተናል. Numbers, colors, days, months and food, drink ይላል. ቁጥሮች፣ ቀለሞች፣ ቀናት፣ ወራትና ምግብ እንዲሁም መጠጥ ላይ የሚያተኩር ለጀማሪዎች የሚሆን የእንግሊዝኛ ትምህርት ነው ይዘን የመጣ ነው. This lesson is a large vocabulary set of essential words ይላል. በቃ ትልቅ የሆነ የቃላት ስብስብ ነው. መልካም ቆይታ ይሁንላችሁ. ለጀማሪዎች የሚሆን ነው እንዳልነው እንግዲህ ከነምበርስ ነው የምንጀምረው። ቁጥሮች ላይ 1 ሲባል 1፣ 2 ሲባል 2፣ 3 ሲባል 3፣ 4 ሲባል 4፣ 5 ሲባል 5፣ 6 ሲባል 6፣ 7 ሲባል 7፣ 8 ሲባል 8፣ 9 ሲባል 9፣ 10 ሲባል 10፣ then 11 አለ 20 ከዛ 30 40 50 ሲል 30 30 40 40 50 50 60 60 70 70 80 80 90 90 and then 100 አለ እዛው 1000 ሲባል 1000 ይባላል 10000 ሲባል 10000 20000 ሲባል 20000 30000 30000 40000 40000 50000 50000 60000 60000 70,000 70,000 80,000 80,000 90,000 90,000 100,000 100,000 ያለ ይቀጥላል። ከዛ በኋላ of course ሚሊዮን አለ። በዚህ መልክ መቁጠር እንችላለን። that's good። ወደ ከለር ስንመጣ እንግዲህ ሰማይ ላይ ያው ወይም ፏፏቴ አካባቢ የሚታየው የተፈጥሮ ቀስተ ደመና እንደምታውቁት የከለሮች ጥርቅም ነው። የተፈጥሮ ነው ያለውኛ we have here ቀለሞች red ቀይ ማለት ነው blue ሰማያዊ green አረንጓዴ yellow ቢጫ black ጥቁር white ነጭ እስቲ አካባቢዎቹን እና በእነዚህ ከለሮች የሚገለጹ የተለያዩ ቁሳቁሶችን እስቲ ግለጿቸው። there is red car ሊሆን ይችላል the sky is blue ማለት ይችላልላችሁ and the plants ተክሎቹ they are green the plants are green and of course you can say the car is yellow. The screen is black. Of course, my clothes is white. ልብሴ ነጭ ነው ማለት ነው። እስቲ በእነዚህ ከለሮች የሚገለጹ ነገሮችን ከአካባቢያችሁ ከአሁን ከምታዩት በዚህ ሰዓት ከምታዩት ቤትም ሆናችሁ እጂ ግለጿቸው እስቲ። red, blue, green, yellow, black, white. red ቀይ blue ሰማያዊ green አረንጓዴ yellow ቢጫ black ጥቁር white ነጭ excellent it's very good job. Now let's just go to the next lesson. Make sure this lesson is prepared for beginners, so make sure you are a beginner. Okay, ይሄ ትምህርት ለጀማሪዎች ለተዘጋጀ አረጋግጡ which means ማለት ጀማሪዎች መሆናችሁን በእንግሊዝኛ ቼክ አድርጉ ማለት ነው። ለጀማሪዎች የሚሆን ትምህርት ነው ይሄ። ኦኬ ወደ ቀናትና ወራት መተናል። ዴይስ ኤንድ መንዝስ ይለናል። መንዴይ ይላል ያው ሰኞ ማለት ነው። ቲውስዴይ ማክሰኞ፣ ዌንስዴይ ሮብ፣ ተርስዴይ ሐሙስ፣ ፍራይዴይ አርብ፣ ሳተርዴይ ቅዳሜ፣ ሰንዴይ እሁድ። ቅዳሜና እሁድ አንድ ላይ አንድ ስም አላቸው። ዊኬንድ ይባላሉ። አው ታዋቂው ዘፋኝ ሳታውቁት አትቀሩም። እዚህ ኢዲየም ጋር መጣልን እዚህ ጋር once in a blue moon ይላል። በጣም አልፎ ማለት ነው። he lives in another country so I see him once in a blue moon። ሌላ ሀገር ስለሚኖር በጣም አልፎ ነው የማየው። phrasal verbs ላይ ሲባል cut up ይላል to cut into small pieces ማለት ነው። weekend ይባላል። ከሰኞ እስከ ዓርብ ያሉት working days የሥራ ቀናቶች ይባላሉ ወይም weekdays ወይም ደግሞ working days። then of course we have የተለያዩ ወራቶች አሉ። እነሱ አንድ ብለው የሚጀምሩት እኛ መስከረም ብለን እንደምንጀምረው ጃንዋሪ ላይ ጥር ላይ ነው። እንግዲህ ጥር ላይ ያው የሰርግ የጥምቀት የበዓል ሰሞን ነው። January we have February የካቲት ማርች መጋቢት April ሚያዝያ May ግንቦት June ሰኔ July ሐምሌ August, September, መስከረም October, ጥቅምት November, ህዳር December, ታህሳስ የመጨረሻ ወራቸው ነው።
ጥር ደግሞ የመጀመሪያ ወራቸው ነው ማለት ነው። ሶ መንዝ ማለት ወር ማለት ነው። year ማለት አመት ማለት ነው። So this is how it is. It's very simple and direct. Now let's just keep going please. ወደሚቀጥለው እንሄዳለን። ወደሚቀጥለው ስንመጣ የምናገኘው ምግብና መጠጥ ነው። ፉድ ኤንድ ድሪንክ ይለናል። ፉድ ምግብ ማለት ነው። ብሬድ ዳቦ ማለት ነው። ራይስ ሩዝ ማለት ነው። ሚት ስጋ ማለት ነው። ፊሽ አሳ ማለት ነው። ኤግ እንቁላል ማለት ነው። ቺዝ አይብ ማለት ነው። ፍሩትስ ፍራፍሬ ማለት ነው። ቬጅቴብልስ አትክልት ማለት ነው። then of course we have drink መጠጥ ማለት ነው። water ይሉታል። water በእኛ አክሰንት እንግዲህ ሁለተኛ ተናጋሪ ስለሆነ የቋንቋውን ያን ያህል ፕሮናንሴሽን ላይ ብዙ መጨነቅ አያስፈልግም። ዚስ ዴይስ እንግሊዝኛ ሎካላይዝድ ሆናል። እንደየ አካባቢ ነው። ዘንድ ስትሄዱ የራሳቸው አክሰንት አላቸው። ኬንያ ስትሄዱ የአፍሪካ ሀገር ኢትዮጵያ ውስጥ ኦፍ ኮርስ ኢቨን ኢን አሜሪካ የተለያየ አለ። ኖርዘርን የሚባል አለ፣ ሳውዘርን የሚባል አለ። እንግሊዝ ውስጥ ደግሞ የባሰ ነው። የተለያዩ የራሳቸው እንትኖች አላቸው። ምንድን ነው የሚባል ፕሮናንሴሽን አክሰንትስ። እኛ እንግዲህ ሁለተኛ ተናጋሪ ሲሆን እንግሊዝ ስንናገር የሚመጣው የተለያየ ከቃሉ ትንሽ እንትን ያለ ወጣ ያለ አነባበብ ወይም አነጋገር አክሰንት ይባላል። የቃሉ ኦሪጂናል ደግሞ ድምፅ ወይም አወጣጥ ፕሮናንሴሽን ይባላል። ሁለተኛ ተናጋሪ ስትሆኑ እንደዚህ አይነት ነገር አለ፣ አክሰንት የማዳበር ነገር አለ። ዋተር ውሃ፣ ኮፊ ቡና፣ ቲ ሻይ፣ ሚልክ ወተት፣ ጁስ ጭማቂ ማለት ነው። ኦፍ ኮርስ ዊ ሃቭ ሚል ምግብ፣ ብሬክፋስት፣ ቁርስ፣ ላንች፣ ምሳ፣ ዲነር፣ ራት፣ ስናክ ይሏል። አልፎ አልፎ ይሄ መሀል ላይ የሚበላ ነገሮች ኩኪስ ሊሆን ይችላሉ። የተለያዩ ኬክስ ጁስ ምናምን ስትበሉ እነሱ ስናክ ይባላሉ። ብረንች ማለት ቁምሳ የሚባለው ከብሬክፋስት እና ከላንች ላይ አንድ ላይ ብረንች ይለዋል። ቁምሳ። ኦኬ ሶ ኤክስፕሬሽንስ ኤንድ ኤግዛምፕልስ ላይ ስንመጣ ሀረጎችና ምሳሌዎች ስናይ there are 7 days in a week ይላል። በሳምንት ውስጥ 7 ቀናት አሉ ማለት ነው። እስቲ አንብቡት። there are 7 days in a week. there are 7 days in a week ይላል። and then number 2 my favorite color is blue. ስለ ከለር ነው የሚያወራው እዚህ ጋር። የምወደው ቀለም ሰማያዊ ነው ይላል። so what's your favorite color? የእናንተስ favorite color ምንድን ነው? የምትወዱት ከለር my favorite color is ብላችሁ የከለሩን ስም ቅድም ካየናቸው ወይም ከራሳችሁ ከመጣቁት እስቲ አንድ የምትወዱት my favorite color is good. let's go to the next one. the meeting is on Wednesday ይላል። ስብሰባው ነው ማለት ነው። so do you guys have a meeting somehow soon? በቅርቡ እንዴት ነው? የሆነ ስብሰባ አላችሁ? የዲሬክተሩ የመስሪያ ቤት ምናምን? so the meeting is እስቲ ስብሰባው መቼ ነው? on ወይ ደግሞ after ከዚህ ጊዜዋ the meeting is after a week ከሳምንት በኋላ ነው። the meeting is after 2 weeks ከሁለት ሳምንት በኋላ ነው። Christmas is in December ይላል እዚህ ጋር። ገና በታህሳስ ነው ይላል። so okay እናንተስ የምታውቁት ሆሊዴይ የተለያዩ በዓሎችን እንቁጣጣሽ is in September, መስቀል is in September. so you have Ramadan, maybe Eid al-Adha or any other holidays የምታውቁት የተለያየ በዓሎች መቼ ናቸው? እስቲ ወራቱን ያስገባችሁ ተለማመዱ። I have 2 brothers ይላል እዚህ ጋር። ሁለት ቁጥሮችን ለመግለጽ ነው። ሁለት ወንድሞች አሉኝ ይላል። what about you? እናንተስ how many brothers do you have? how many sisters do you have? or how many brothers and sisters do you have? ስንት ወንድም እህት አላችሁ? I have ብላችሁ ቁጥሮቹን አስገብታችሁ እስቲ ግለጹ። በጣም ጥሩ። the traffic light is red. traffic light መብራቱ መንገድ መብራቱ red ነው። the traffic light is green. okay አረንጓዴ ነው። the traffic light is yellow. ቢጫ ነው። so እስቲ አካባቢዎች ላይ ትራፊክ ላይት አለ ምንድን ነው? this time okay the sky is blue ይላል። of course ወደ ላይ እስቲ ቼክ አድርጉ። sometimes ሰማዩ በደመና ሊሸፈን ስለሚችል the sky is cloudy ልትሉ ትችላላችሁ። ሰማዩ ደመናማ ነው ማለት ነው። so this way you can practice. ሌሎች ተጨማሪ አረፍተ ነገሮች አሉ። he drinks coffee every morning ይላል እዚህ ጋር። በየቀኑ ጠዋት ቡና ይጠጣል ማለት ነው። lunch is at 1 p.m. ምሳ 7 ሰዓት ላይ ነው። እናንተ ቤት እስቲ እንዴት ነው? ምሳ 7 ሰዓት ላይ ነው። lunch is at, dinner is at ራት ማለት ነው። breakfast is at ቁርስ ማለት ነው። what about you? like do you guys drink coffee? ቡና ትጠጣላችሁ እንዴት ነው? እስቲ check. I drink coffee መቼ okay every Saturday, every morning, every lunch time.
And then of course I eat an egg for breakfast. ለቁርስ እንቁላል እበላለሁ ይላል እዚህ ጋር። እናንተስ ጋር ምንድን ነው የምትበሉት ለቁርስ? An apple is a type of fruit ይላል። ፖም የፍራፍሬ አይነት ነው ይላል። So a carrot is a vegetable. ካሮት አትክልት ነው ይላል። Can I have a glass of water please? እስቲ እባክህ አንድ ብርጭቆ ውሃ ብላችሁ ጠይቁ ነው። ቤት አካባቢ ነው these days አሁን ብርጭቆ ውሃ የሚጠየቀው። ምግብ ቤት አካባቢ a bottle of water ነው በብዛት ውሃ፣ እሽግ ውሃ ማለት ነው bottle of water ማለት። ኦኬ ሃይላንድ አይባልም። ሃይላንድ ያው የውሃው ስም የውሃው አምራች ስም ነበር። So can I have a bottle of water please? ብላችሁ ነው የምትሉት። አንድ እሽግ ውሃ 1 liter half liter ሊሆን ይችላል። The price is 100 ብር say ዋጋው 100 ብር ነው ማለት ነው። I don't work on weekend በሳምንት መጨረሻ ላይ አልሰራም ማለት ነው። We are in the year 2025 በ2025 ላይ ነን፣ በ2026 ላይ ነን። We are in the year 2018 በ2018 ላይ ነን። So አመቱን what year are you in ይላሉ አንዳንድ እንግዶች ከውጭ ሲመጡ። በየትኛው አመት ውስጥ ናቸው ያሉት? የእናንተ ካላንደር እንዴት ነው? የትኛው አመት ላይ ናችሁ ሲል so we are in the year 2018 ማለት ትችላላችሁ እንደየአመቱ። we are in the year 2019 2019 ላይ ነን። we are in the year 2020 2020 ላይ ነን or 2020 ላይ ነን ማለት ነው። so she bought a white dress ይላል እዚህ ጋር። ነጭ ቀሚስ ገዛች ይላል። እንግዲህ ለጥምቀት ነው መሰለኝ I don't know she bought this ነው። ኤክሰርሳይዝ ልምምዶች አሉ። answer the questions ይላል። what color is the sky ይላል። ሰማዩ ምን አይነት ከለር ነው ያለው ማለት ነው። how many days are in a weekend? okay ሳምንት መጨረሻ ረፍት ላይ ስንት ቀናት ነው ያሉት ይላል። what do you drink in the morning? ጠዋት ላይ ምን ትጠጣለህ ምን ትጠጫለሽ ይላል። የራሳችሁ መልስ እያስገባችሁ ተለማመዱ። what color is the sky? how many days are in a weekend? what do you drink in the morning? good job. so the sky is ብላችሁ ከለሩን ማውራት ነው። አትቀላል። unscramble ይላል። የተዘበራረቁ ቃላቶች አሉ እዚህ ጋር። so ፊደላቶቹ ተዘበራርቀዋል። እናንተ ደግሞ ፊደላቶቹን በየደርዙ አስቀምጣችሁ ሚኒንግ እንዲሰጡ ማድረግ ነው። DER የሚለው የመጀመሪያው ከለር ነው። እቺን እስክሪብቶና ወረቀት ይዛችሁ ወይም እርሳስና ወረቀት ይዛችሁ አስተካክሏት። ሁለተኛው ፉድ ነው። so SIRE እስቲ ሲስተካከል ነው ፊደላት ምን አይነት የምግብ ስም ይሰጡናል ነው። የመጀመሪያው የነበረው DER ሲስተካከል በደርዝ በትክክል ሲቀመጥ የሆነ የከለር ስም ይሰጠናል። ምንድነው ነው። ሶስተኛው ቀን ነው። YDAFRI ይላል። so ምን አይነት ቀን ይሰጠናል? KLIM ይላል። የመጨረሻው ይሄ መጠጥ ነው። ምን አይነት የመጠጥ ስም ይሰጠናል? ለዛሬ የተዘጋጀው ለጀማሪዎች የሚሆን ትምህርት በዚህ መልክ ይጠናቀቃል። ፕራክቲስ ማድረግ እንዳትረሱ። ሰላም።